ጌታ ሆይ በህይወት ዘመኔ ለምን እንዲሆነ አስብለኝ አታውቅም። ይልቁኑ ታስገርመኛለህ፣ ታስደንቀኛለህ። አለቀልኝ ባልኩበት ጉዳይ ላይ ጣልቃ ገብተህ ነገሩን ታስተካከላለህ። በቃ ጨልሟል ባልኩ ጉዳይ ላይ ብርሃን የሆኑ አይኖችን ወደ እኔ አድርገህ ጨለማዬን ታበራልኛለህ። ብለን ነበር ብለው ለተዘጋጁ አንደበቶች መካከል አድራሻ ቀይረ እንደገና ታቆመኛለህ። እንደገና በደከምኩበት ሌሊት ትመጣለህ። አንተ የደካማ አጋዥ፣ አንተ ደካማ የምትወድ፣ አንተ አቅም የሌለውን የምትወድ፣ አንተ ዘመድ የሌለውን የምትወድ ምን አይነት ብርቱ አምላክ ነህ! እንዴት ነው እኔን ይቅር ማለት ማይሰለች? እንዴት ነው እኔን መሸከም ማይሰለች? አሁን በመሰዊያዬ ላይ ጸሎት ቀይሬያለሁ። ለምንድን ነው የምትረዳኝ? ለምንድን ነው በዚህ ልክ ከጎኔ የምትቆመው? ለምንድን ነው በዚህ ልክ ሞገስ የሆንከኝ ብዬ መጠየቅ ጀምሬያለሁ። ታስገርመኛለህ። እጄን ባፌ ታስጭናለህ። ባለቀ ጉዳይ ላይ ትመጣና ታስቀጥላለህ። ሰዎች ምላሳቸውን ሞርደው አበቃለት በተባለበት ቤተ እምነት ላይ 2 ዓመት ሙሉ ጸጋ እያበዛ ታራምደኛለህ። ምን አይነት የምትደንቅ አምላክ ነህ! ዛሬም የምሕረት ጥገኛ ነኝ። ዛሬም የጸጋ ተደጋፊ ነኝ። አንተ ከሌለህ መውደቅ አይደለም መንገዳገድ አይደለም እጠፋለሁ። ስላለህ በሕይወት መኖር ሆኖልኛል። ከጎኔ ስለቆምክ ጨለማው በርቷል። ስምን ተማምኜ ነገን እሻገራለሁ። ዛሬም የማውቀው ብርቱ መታመኛዬ አንተ ነህ። አንተን ተመክቼ ያለፍኳቸው ትላንቶቼ ምስክሮች ናቸው። ነገም በዚህ ስም እቀጥላለሁ። ለዘላለም ከአንተ ጋር ተዘልዬ የምኖርበት ጊዜ ደግሞ ቅርብ ነው። በቅርብ ምናፍቅ ኢየሱስ ብቅ ትላለህ፣ ትገላግለናለህ። ስም ለዘላለሙ የተባረከ ይሁን።